ማን ነው ፈጣኑ? አቦ ሸማኔ ወይስ በዓለማችን ላይ ካሉ ፈጣን መኪኖች አንዱ? የሰው ልጅስ ድብን ማሸነፍ ይችላል ወይስ ነብር የዓለምን ከፍታ ዝላይ ክብረ ወሰን ባለቤት ሊያሸንፍ ይችላል? የእነዚህን ሁሉ መልሶች ዛሬ የምናይ ይሆናል። የምንጀምረው ደግሞ በዓለማችን ጠንካራው ሰው በተባለው ግለሰብ ነው። ይህ ሰው ጉልበቱ 225 ኪሎ ግራም የሚመዝን አንበሳ ጋር በገመድ ጉተታ ሊፈትነው ነው። ዝግጁ? 3 2 1 ሂድ! ወይኔ ጉዴ! አፏን ተመልከቱ! ኧረ በለው! አንበሳው በዓለማችን ጠንካራ ሰው እኮ እያርበደበደው ነው። ምንድነው የሚያደርገው? አንበሳው ዞረ እንዴ? ብራያንን ለማድከም ያሰበ ይመስላል። ይሄ ብራያን እኮ ትልቁ አውሮፕላን የጎተተ ሰው ነው። አሁን ግን የአንበሳ ንቅንቅ ማድረግ አቅቶታል። አሁን መድከም ጀምሯል፣ ግን እየታገለ ነው። ትንሽ የቀረ በርታ ብራያን። የስ ብራያን አሸነፈ። እንኳን ደስ ያለ ብራያን። ይሄ እንግዲህ ከሰባቱ የሰውና እንስሳት ፉክክራችን የመጀመሪያው ነው። በመቀጠል ደግሞ የዓለማችን ላይ ወደ ላይ በመዝለል ክብረ ወሰን የያዘውን ሰው እናያለን። በምድር ላይ ካሉ 8 ቢሊዮን ሰዎች ከሱ በላይ መዝለል የሚችል ማንም የለም። አሁን ደግሞ ከዚህ ነብር ጋር ማን ይበልጥ እንደሚዘል ሊፎካከር ነው። አረ ተመልከቱትማ! እውነት ይሄን ነብር እበልጣለሁ ብለህ ታስባለህ? እውነት ለመናገር እሷ 4 ሜትር ከዘለለች እኔም እዘላለሁ። እንዴት እንደምታየው ተመልከቱ። እያየች ያለችው ኩልት በላይ ይመስላል። ስጋውን ተጠቅመ እንድትዘል ያደርጓት ነው። ነብሯ ምን ያህል ከፍታ ትዘል ይሆን? ወይኔ ፈጣሪ! አሁን በሆነ ተአምር ከነብሯ በላይ መዝለል ከቻልክ የአንተን የዓለም ክብረ ወሰን ስለሰበርክ እንዲሆን እፈልጋለሁ። ስለዚህ ይህንን የማደርገው ከ12 ጫማ 3 ኢንች ላይ አድርገዋል። ለጊነስ ዓለም ክብረ ወሰን ልክ በ1 ኢንች ከፍ ይላል። ይህንን መንካት ከቻለ ነብሯን ማሸነፍ ብቻ ሳይሆን አዲስ የዓለም ክብረ ወሰን ይሰብራል። እችላለሁ ብዬ አስባለሁ። 12 ጫማ ከ3። እውነት ለመናገር ዳሪየስ እየዋሸ ይመስለኛል። እውነት ለመናገር ራሴ እየዋሸው እንደሆነ አስቤያለሁ። ይሄ እኮ ለሰው ልጅ የሚቻል አይመስልም። የዓለም ክብረ ወሰኑ ሙከራ ዝግጁ ነህ? አዎ። ያን የዓለም ክብረ ወሰን መስበር ይችል እንደሆን እኔ ሉና፣ ይሄ ላንቺ ነው። ሊያደርገው ይችላል? ወይኔ ፈጣሪ! አረ በለው! ሰበረው እኮ። ይሄ እብደት ነው። ሉና ለዚህ ምን ትያለሽ? ወንድሜ አሁን በታሪክ ውስጥ ከማንም ሰው በላይ ዘለሃል። አንተ ግን ምንም አልመሰለህም። አሁንም ከዚህ በላይ መዝለል የሚችል ይመስለኛል። ይሄ ልጅ ከዚህ በላይ መዝለል የሚችል ይመስለኛል። ገና የዓለም ክብረ ወሰን ሰብሮ ከዚህ በላይ እችላለሁ ይላል። ብራያን አንበሳውን አሸነፈ። ዳሪየስ ነብሩን አሸነፈ። የሰዎች ቡድን እንሂድ። የሰዎች ቡድን በዚህኛው ውድድር ላይ ግን በጣም የሚቸገር ይመስለኛል። አሁን ያለነው የበሬዎች ሜዳ ውስጥ ከቡባ ጋር ነው። ሰላም ቡባ፣ የበሬ ላይ ፈረሰኛ ነው። አዎ ጌታዬ። ሰላም። 3 በሬዎች ወደዚህ ሜዳ ልንለቅ ነው። ማድረግ ያለብህ የምትችለውን ያህል የገንዘብ ቦርሳዎች ይዘህ 3 በሬዎች እያባረሩ ወደ ሜዳው ጫፍ። በቀጣዮቹ 3 ደቂቃ ውስጥ በአዲ ውስጥ የከተትከው እያንዳንዱ ዶላር ለአንተ ይሆናል። ዝግጁ ነህ? መልካም እድል። በሬዎቹን ልቀቁ። ቡባ እባክህ እንዳትሞት። በሩን አልፎ ገብቷል። ቀጥታ ወደሱ እየመጡ ነው ያሉት። እያባረሩት ነው። ኦ አለፉት እኮ። ብሩን ውሰድ ቡባ። ቀጥል፣ ሂድ። ባርኔታውን ጣለው። አሁን ራሱ 10,000 ዶላር አግኝቷል። ቡባ ከኋላ ግን እስከ መቼ ከበሬዎቹ ማምለጥ ይችላል? እሺ ቀጠልን። አሁን ተጨማሪ 2 ቦርሳ አግኝቷል። ቡባ ከኋላ ናቸው። ሩጥ ሩጥ ሩጥ! ወይኔ ፈጣሪ! እኔ ከነዚህ በሬዎች አጠገብ መቆም ራሱ በጣም ያስፈራኝ። ቀጥታ ወደኛ ነው እየመጡ። ቆይ እሱን አባሩት፣ እኔን አይደለም። ቡባ ግን 3 በሬዎች እያባረሩት እየሳቀ ነው። ይሄ ልጅ እያንዳንዳቸው 680 ኪሎ ከሚመዝኑ በሬዎች ጋር ለመሮጥ ምንም አልፈራም። ጭንቅላቱ ላይ ሊነካው ምንም አልቀረም እኮ። በሬዎቹን የማስፈራራት ስልት የተጠቀመ ነው እንዴ? ይሄን ውድድር እኮ በነፃነት ነው የጨረሰው። ዋው ቻለበት። ይኸውልህ አሸንፋ 50,000 ዶላር በማሸነፍ እንኳን ደስ ያለህ። አመሰግናለሁ። ብሩን የምታደርግበት ነው። ምናልባት አዲስ መኪና እንገዛበታል። ለምን አልገረመኝም? ግን በኋላ ላይ ሩጫውን ማን እንደሚያሸንፍ ስታዩ ትገረማላችሁ። ለቀጣይ ውድድር ግን የሰውነትን አጥንት በሙሉ ሊያደቁ የተፈጠሩ 2 ፍጥረታት አሉ። እሺ ኒክ፣ በዚህ በርገባ። በጣም ፈርቻለሁ። ይሄ ኒክ ነው። ከዓለማችን ፈጣኑ ሰው ጋር በተወዳደረበት ጊዜ ስታስታውሱት ይሆናል። ርቀት ተሰጥቶት እንኳን ተሸንፎ ነበር። ዛሬ ደግሞ ትንሽ አደገኛ በሆነ ሁለተኛ ውድድር ልሰጠው ነው። ከፊት ለፊት ዝም ብለህ ልም ወንድም ያልነካም፣ እመነኝ። አይ ከፊት ለፊት 100,000 ዶላር እኮ ነው። ይሄን 100,000 ዶላር ለማሸነፍ ከሁለቱ አንዱ ጋር ለ1 ደቂቃ ሪንግ ውስጥ መቆየት አለብህ። አይነር ግብን ግለጥ። ራሚ 225 ኪሎ ግራም የሚመዘን ፕሮፌሽናል የሱሞ ተፋላሚ። ለምንድን ነው እሱን የሚያደርገው? ወይም ወደ ኋላ ዙር። ከዚህ ድብ ጋር ለ1 ደቂቃ መታገል። ወይኔ ፈጣሪ! አረ በለው። እሺ እሱ ለምንድን ነው እዚህ ጋር የቆመው? ይሄ ድብ ምንም አያደርግም ብለህ የምታስብ ከሆነ ተሳስተሃል። ምክንያቱም ተራ የሰው ልጅ ገነጣጥሎ ሊጥል የሚችል አቅም አለው። ቶም እንዴት ነህ? ነገሩ እኮ ትልቅ ነው ወንድሜ። አሁን የመወሰኛ ጊዜ ነው። 100,000 ዶላር ተዘጋጅቷል። ከሱሞ ተፋላሚ ጋር ወይስ ከድቡ ጋር መታገል ትፈልጋለህ? ወደ አንተ እየመጣ ነው። እሺ ወደ ድቡ አልሄድም፣ ተነስቷል። እሱን ነው የምትመርጠው? አዎ እንጂ ምን ማለት ነው? የህይወት ኢንሹራንስ ይዘሃል? የለኝም።
ኒክ በእውነት እንዳትሞትብን ብዬ ለውድድሩ እንዲያዘጋጀው ትክክለኛ የሱሞ አሰልጣኝ አምጥቼለታለሁ። ጉልበትህን ማጠፍ ትችል እንደሆነ ዝግጁ ነህ? ዝግጁ ነህ? ወደ ሪንጉ ግባ፣ ወደ መሃል ነው። ይህን ውድድር ለማሸነፍ ኒክ ከራሚ ጋር ለ1 ደቂቃ መታገል አለበት። ቀዩን መስመር ሳያልፍ ማለት ነው። 1 ደቂቃው ሳያልቅ ተገፍቶ ከክብ ውጪ ከወጣ እንደገና ሁሉንም ነገር ያጣል። ውድድሩን ለመጀመር እጅህን መሬት ላይ ንካ። በአይምሮ ደህና ነህ? ኒክ እዚህ ውስጥ ከገባ በኋላ መመለስ የለም። እንጀምር። ወይኔ ፈጣሪ ሰማው። አረ ወንድሜ ከቶም የባሰ ድምጽ እኮ ነው የሚያወጣው። ኒክ መሬቱን ንካ። ቆይ እንዴ ቆይ 1 ሰከንድ ኒክ ታገለው። ቀበቶን ያዘው ኒክ። ኒክ ሰዓቱ መቁጠር ጀምሯል። ታገለው ኒክ። እያፈነኝ እኮ ነው። እየተጫወተበት ነው እኮ ለሷ እንደ ጨዋታ ነው። ኒክ 15 ሰከንድ ቆይተሃል። እያቀፍከው ነው እንዴ? ምንድነው የምታደርገው? 20 ሰከንድ ቀረ። 20 ሰከንድ ቀረ። ኒክ ብሩን ልታሸንፍ ምንም አልቀረህም እኮ ኒክ። ወይኔ ፈጣሪ አሁንም የተጫወተበት ነው እኮ በጣም ተቀራርበዋል። 5 ሰከንድ 3 2 1 ከመስመሩ ወጣ። ደህና ነህ? 1 ደቂቃው ከማለቁ በፊት ዳሩን ይዘህ ወደ ውጭ ወጥተሃል። ወንድሜ ይሄ ሰውዬ እኮ የሰው ቅርጽ ያለው አውሬ ነው። በዓለም ላይ ካለው ፈጣኑ ሰው ጋር ተሸንፈሃል። አሁን ደግሞ በዓለም ላይ ካለው ምርጡ የሱሞ ተፋላሚ ጋር ተሸንፈሃል። በጣም ነው ያሳዘንከኝ። ስላሸነፈክ $10,000 ሰጥቼዋለሁ። አሁን ደግሞ የዚህ ቪዲዮ ትልቁ ሊሆን ወደሚችለው ውድድር እንለፍ። ነገሩን ፈታ ለማድረግ ኮሜዲያን ትሬቨርን አምጥቼዋለሁ። ትሬቨር የአይን እርግብህን ግለጥ። ስለ ዞኑ አናወራም እንዴ? ይሄ ዞን በዓለማችን ላይ ካሉ ሰዓሊ ዞኖች ምርጡ ነው። ለዛም ነው ለቀጣይ ውድድራችን የስዕል ፉክክር የምናደርገው። ሁለታችሁም የፈለጋችሁትን ለመሳል 10 ደቂቃ ይኖራቸዋል። ከሁለታችሁ የተሻለ ስዕል የሳለው ስዕሉ በእውነተኛ የኪነ ጥበብ ሙዚየም ውስጥ ይሰቀልለታል። ምርጡ ዞን ያሸንፍ። ሳር መብላት አቁም። ሄ ግቢያችሁ ላይ ሳር ማጨድ ካልፈለጋችሁ ዝሆን ግዙ። ኦ ጆሮዬን አጋጨችኝ እኮ። መሳል ጀምራለች። 1 ሰከንድ ስጡ። 3 2 1 ሰዓቱ ተጀምሯል። ሰዓቱን ጀምሩት። በእኛ ቻናል ታሪክ ዝሆን ስትስል የመጀመሪያ ነው። ስለዚህ ስዕሉን እስከ መጨረሻው እንደብቀዋለን። ጂሚ ምን እንድስል ትፈልጋለህ? ትልቅ ትምህርት ቤት። እሺ ይሁን። እሺ በቢጫ የመደብ ቀለም እንጀምራለን። ያንን ቀለም ነው የተጠቀምከው? ቆይ ትምህርት ቤቶች ምን ቀለም ናቸው? ይኸው ጀመረች። ኦ ጣለችው። ትንሽ እንድትነቃቃን አድርጋት። ብርት ነው ዝሆን የምትመገበው፣ እኔን ግን የማትመግቡ። ፌስቲቫል ታመጡልኛላችሁ? ወሬ ቀንስና ስራህን ስራ። ይሄንን ብላ 5 ደቂቃ ነው የቀረ። ትሬቨር አዎ ያንን የቦስ ሮስን ዊግ አምጡልኝ። በደንብ አተኩሯል። ቦፍሎስ እዚህ ጋር አለ። እንበርታ እንሂድ። በዚህች እንስሳ መሸነፍ የለብህ። ስንት ጊዜ ቀረኝ? 4 ደቂቃ። ሰዓቱ እየሄደ ነው። ቦብ ሮስ አዎ አሁን ላይ ዝም ብሎ ቢጫ ቀለም ነው። አይ ይሄ እኮ ጂዋገን ነው። 3 ብቻ ቀጠረበት። 2 ተሳሳትኩ እኮ። ያ መበላሸት ነው። 1 ጊዜው አለቀ። አልጨረሰም እኮ ግን እነዚህን ስዕሎች ከመዳኘታችን በፊት ቀጥሎ ከዓለማችን ፈጣን መኪኖች ጋር የሚወዳደር እውነተኛ አቦ ሸማኔ እናያለን። ለአሁኑ ግን እነዚህን ስዕሎች እንዲዳኝልኝ ከ30 ዓመት በላይ ልምድ ያለውን ባለሙያ አምጥተናል። አሁን ከ1 እስከ 10 ባለው መለኪያ 1 መጥፎ ነው፣ 10 ጥሩ ነው። 2 የህፃን ልጅ ስዕል ነው የሚመስል። ስለዚህ የሳለው ሰው የህፃንነት ስሜቱን እያወጣ ይሆናል። አሁን ደግሞ የዓለማችን ምርጥ ሰዓሊ ዝሆን የሰራችውን ስዕል የምናሳይበት ጊዜ ነው። እውነት ይሄንን ልንገመገመው ነው? ይሄንን የሳለችው በራሷ ነው። ስለ ስዕሉ ምን ታስባለህ? እዚህ ስዕል ላይ ብዙ ደስታ ይታየኛል፣ ግን ደግሞ ማንነታቸው በግልጽ እያሳዩ እንደሆነ ይገባኛል። ስዕሉን ከሰዓሊው መለየት አትችልም። ይሄ ስዕል ከ10 ስንት ሰጠዋል? 8 ከ10 ሰጠዋል። ዋው ትሬቨር በዞን ተሸነፍክ እኮ። ችግር የለውም ወንድሜ። አሸናፊዋ ተፎካካሪ እኮ የፎርትናይት ጭፈራ እየጨፈረች ነው። ምን ይሰማሃል? እሺ ምንም አትሆንም። አሪፍ ወደ ሬንፎረስት ካፌ ተመለስ እና ቃል በገባሁት መሰረት የኢስላ ስዕል በእውነተኛ የኪነ ጥበብ ሙዚየም ውስጥ ተሰቅሏል። ለማንኛውም ለቀጣይ ውድድራችን በዓለማችን ላይ ያሉ ምርጥ ውድድሮችን አምጥተናል። እኔን ለመግደል ምን ያህል ጊዜ ይፈጅባቸዋል? 30 ሰከንድ። በጣም የሚያስፈሩ ሰዎች ናቸው። ዛሬ በዚህ ትልቅ የመኪና ቆሻሻ ማከማቻው ከኦዲን በዓለማችን ላይ ካሉ ምርጥ ፈላጊ ውሾች አንዱ እስከ መቼ መደበቅ እንደሚችሉ እና እስከ መቼ የሚቆዩ ይመስላል? ምናልባት ለ5 ደቂቃ ያህል እና ከእናንተ ውስጥ ማንም ሰው እስከ ንጋት ከውሾቹ ማምለጥ ከቻለ $50,000 ትካፈላላችሁ። እንሂድ። የስ እንሂድ። እሺ ለመደበቅ 10 ደቂቃ አላችሁ። 3 2 1 ሂዱ። እነዚህ ሰዎች የህይወታቸውን ግማሽ ከጠላት ሊደበቁ ነው ያሳለፉት። ውሾቹ ደግሞ ከተወለዱ ጀምሮ ሰውን በመፈለግ ነው የሰለጠኑት። ስለዚህ እነዚህ ሰዎች ጠዋት መትረፍ ከቻሉ በጣም ይገርመኛል። ወደ መደበቂያ ቦታችን እየሄድን ነው። ከውሾቹ ለረጅም ሰዓት መደበቅ ብቻ ነው ያለብን። እነዚህ ልጆች እንደሞኝ እየሮጡ ነው። እኔ ግን አልጨነቅም። ሽታዬን ለመተው በእነዚህ መኪኖች ላይ እፈትጋለሁ። ሁሉም እያወዛገቡና በቻሉት መጠን ብዙ መኪኖች ላይ እየፈተጉ ይሆን እየተፈተጉ ጆኒ በመኪኖች ላይ መፈተግ አሳሳች ሽታ ሲተው
ካርሎስ ውሃ አገኘው። ሽታውን ለማጥፋት ወሰነ። ይኸውላችሁ ውሾቹን ለማሳሳት ብሎ ራሱን ወንዝ ውስጥ ነከረ። አሁን ወደ መደበቂያ ቦታ እየተመለስኩ ነው። አብዛኞቹ ተመሳሳይ ስልት ነበራቸው። ለውሾቹ አሳሳች ነገር መፍጠር እና መኪና ውስጥ መደበቅ። ትክክለኛ ቦታ ማግኘት አለብኝ። አንደኛው ግን የተለየ ሀሳብ ነበረው። እንዴት ናችሁ? እኔ 15 ሜትር ባለው ከፍታ ዛፍ ስር ነኝ። አካባቢው ላይ ያለው ብቸኛ ዛፍ። ሁሉም ሰው የተደበቀበት ሜዳ እዚህ ይታያል። ፈጣሪ ሽታዬን እንዲደብቅልኝ ብቻ ነው የምጸልየው። እንዳያገኙኝ ተስፋ አድርጋለሁ። የ10 ደቂቃው ጊዜ አልቋል። ልንፈልጋችሁ እየመጣን ነው። እነሱም መጡ። የውሻውን ድምጽ መስማት ትችላላችሁ። 3 2 1 ውሾቹን ልቀቋቸው። ተለቀቁ። እንሂድ። እሺ ገብተናል። አው ውሻውንና ባህሪውን በደንብ አጥኑ። ያንን ጠረን ሲያገኝ ታዩታላችሁ። አፍንጫው ወደ ላይ ሲነሳ ታዩታላችሁ። እዚህ ላይ ንፋስ ስላለ ያሸቱኝ አይችሉም። መሬት ላይ ስላልሆንኩ አሸናፊነቱ የኔ እንደሆነ አውቃለሁ። አስታውሱ፣ ይሄ በጣም ትልቅ ቦታ ነው። ስለዚህ ውሻው የቱ የሰው ጠረን እንደሆነ በጥንቃቄ መለየት አለበት እና የቱ ጋር ደግሞ ቀድሞ ያለፈ ሰው ጠረን እንደሆነ ምልክት። እሺ ዝግጁ ሁኑ። ሴጅ የሆነ ነገር አግኝቷል መሰለኝ። በሮቹ አልተቆለፉም። አገኙኝ። የመጀመሪያው የተገኘኸው አንተ ነህ። ወይኔ ፈጣሪ! ውሻው እዛ ጋር እየጮኸ ነው። ስለዚህ የሆነ ሰው አግኝተዋል። ይሄ እኮ ይገርማል። ሴጅ ከ4 እስከ 500 መኪናዎችን ፈልጎ ይሆናል። ሴጅ የጮኸው በዚህ መኪና ላይ ብቻ ነው እና እሱ ውስጥ ነበር። ትንሽ ደስ እንዲልህ ለተገኙት ሁሉ የሌኖቮ ሌጀንድ ፕሮ 7 ላፕቶፕ በኢንተል ኮር i9 የተሰራ እንሰጣለን። እነዚህ ላፕቶፖች የሚገርሙ ላፕቶፖች ናቸው። ግን አሁንም ልንፈልጋቸው የሚገቡ 4 ሰዎች አሉ። ፍለጋውን እንቀጥል። በኢንቴል የተሰራው የሌኖቮ ሌጀንድ ላፕቶፖች ላይ የቆሻሻ ማከማቻው ካርታ አለን። እዛ ጋር ልንፈልግ ነው። ወደ አውቶቡስ እንሂድና ሰው ካለን ወደ እኔ እየመጡ ነው። ስለዚህ መብራቱን ላጥፋ። እያደነ ነው። በዚህ ቫን መኪና ላይ ምልክት እየሰጠው ነው። ቆይ ሴጅ በዚህ መኪና ላይ እየጮኸ ነው። ሴጅ ይሄኛው ነው። እሺ ውስጥ ሰው አለ? አገኛቸው። በሩን እኮ ዝም ብለህ መክፈት ትችል ነበር። ሁለተኛውም ተገኘ። ሴጅ ምርጥ ስራ እየሰራ። አዝናለሁ ግን $50,000 አታል። አትዘን። አይዞ በዚህ አዲስ ላፕቶፕ ማንኛውም ችግር ማለፍ ትችላለህ። ይሄ በጣም እጅግ የሚገርም ላፕቶፕ ነው። አሪፍ፣ አመሰግናለሁ። እሺ ፍለጋውን እንቀጥል ባይረን። እሺ ቁጥር 2 ተገኝቷል። ከኔ አቅራቢያ ነበር። ይሄ ውሻውን ሊያሳስተው ይችላል። ማለት ከኔ አጠገብ ያለው ሰው ስላገኘ እኔን ሊያገኘኝ ይችላል። ውሾቹ ወታደሩን ለማግኘት በጣም ተቃርበው ነበር። ቤኪና ሴጅ አሁኑኑ አለፉ። ወይኔ ፈጣሪ! ከመኪናው አጠገብ ነው ያለፉት። አላገኙትም። መረበለ። ከዛ ግን ያልታሰበ ነገር ተፈጠረ። እንዴት እንዳደረጉት አላውቅም፣ ግን ውሾቹ እነዚህ ልጆች ማግኘት አልቻሉ። አንደኛው ወታደር የፌድቡል ቆርቆሮ እዚህ ጥሏል። ያጋጠመን ነገር የተሳሳተ ፍለጋ ነው። የሆነ ሰው እዚህ ጋር መጥቶ አሳስቶ ሄዷል። ወጥመዳቸው ሰርቷል። ለሰዓታት ከፈለግን በኋላ እንኳን ወታደሮቹ የተሰወሩ ነው የሚመስሉ። ውሾቹ ሙሉ ሌሊቱን ሲፈልጉ አድረዋል። ደግሞ ፀሐይ እያወጣች እነዚህን ሰዎች ማግኘት አልቻል። አሁን ንጋቱ 11 ተኩል ሆኗል። አካባቢው እየበራ እንደሆነ ግልጽ። ሶስታችን አሁንም እዚህ ውጪ ነን። ከዚያ ግን ውድድሩ ልናበቃ ጥቂት ሲቀረን፣ እሺ አሁን በጣም ተቃርበዋል። እዛ ውስጥ ነው ያለው። መኪናው ሰው አለ እንዴ? ኋላ ላይ ሰው አለ? አግኝተናል። አገኛችሁ። ትንሽ ረቦ ሊሆን ይችላል። የፌስቲቫልስ ፒናት ባተር ካፕ አምጥቼ እልሃለሁ። ምን እንደሚመስል ነገር። ይሄ ከ10 ነው። እናም ጊዜው ላይ ያልቅ። 2 አሸናፊዎች ከመደበቂያቸው ወጡ። ጥሩ ነበር። በጣም ረጅም ሌሊት ነበር። እንኳን ደስ ያላችሁ። $50,000 ልትካፈሉ ነው። የጠበቃችሁት ሰዓት። ሁሉንም ነገር በዚህ መጨረሻ ውድድር ላይ ያበቃል። ይሄ አቦ ሸማኔ በምድር ላይ ካለው ፈጣን መኪና ጋር ሊወዳደር ነው። ማን እንደሚያሸንፍ እኔ አቦ ሸማኔ እሺ እንዲመለስ አድርገዋለሁ። ይሄ አቦ ሸማኔ በምድር ላይ ካሉ የየብስ እንስሳት በሙሉ ፈጣኑ ነው። ፍጥነቱ እጅግ በጣም ከፍተኛ ከመሆኑ የተነሳ የሰው ልጅ ከሱ ጋር ለመወዳደር የፎርሙላ ኢ መኪና ፍጥነት ያስፈልገዋል። ለዛም ነው እሱን ለማሸነፍ አንድ ሳይሆን 3 መኪኖችን ያመጣሁት። ጎልፍ መኪናና አቦ ሸማኔ እንጀምራለን። ያንን ነገር ተመልከቱት። ዝግጁ ናችሁ ልጆች? እንጀምር። 3 2 1 አቦ ሸማኔውን ልቀቁት። ወይኔ ፈጣሪ! በጣም ፈጣን እኮ ነው። ጭራሽ አይቀራረብም። አዋራውን ያጠጣል። ጥሎን ሄደ እኮ። ማየት ራሱ አልቻልንም እኮ ጠፋ። አቦ ሸማኔው ቀድሞ ጨረሰ። እኛ ገና የውድድሩ ግማሽ ላይ ነን። ይሄ በጣም ያሳፍራል። ጌታዬ አቦ ሸማኔ ትንሽ እንኳን የውድድር እድል አልሰጠንም። ፈጣን መኪና ያስፈልገናል። ቀጣዩን መኪና አምጡት። የጎልፍ መኪና ይሄንን አቦ ሸማኔ እንደማያሸንፍ ሁላችንም እናውቃለን። ግን ለቀጣዩ ሩጫ መኪና ታሪክ ውስጥ በጣም ከሚያማምሩ መኪኖች አንዱ ለማምጣት ምንም ገንዘብ አልቆጠብም። ሚኒቫን እና አቦ ሸማኔ። ሂድ ጀምር። ጀመርን።
ሂድ ጂሚ ንዳው። ይሄ ምንድነው? ነዳጁን እስከ መጨረሻው ረግጬዋለሁ። ሄደ እኮ። ይሄ ነገር ፍጥነት አይጨምርም እንዴ? ለምንድነው ሚኒቫን የመረጥከው? ይሄ ያሳፍራል። ገና አሁን ተሸነፍን። ምንድነው እያደረግን ያለነው? ቆይ አቦ ሸማኔ መስመሩ ማለፍ ነበረብህ። አቦ ሸማኔ ልክ ከመስመሩ በፊት ቆመ። እያሾፈብን እኮ። እሳት ጋር ስትሰሩ እንደዚህ አይነት ነገር ያጋጥማል። አቦ ሸማኔውን ከፎርሙላ ኢ መኪና ጋር ከማወዳደራችን በፊት ግን ሰውነቱ እንዳይሞቅ ማድረግ አለብን። ማለት ይሄንን ነገር ማድረግ አለብን ማለት አንተ መስጠት ፈልጌ ነበር። እኔ በክቶኛል። አመሰግናለሁ። እንግዲህ አቦ ሸማኔውን ነካሁት እኮ። ወይኔ ፈጣሪ። በሆነ ምክንያት ከዚህ አደገኛ አውሬ ጋር አብረን እንድንሆን ፈቅደውልናል። አሁን እዚህ አውሬ አጠገብ መሆናችንን ማመን አልቻልኩም። ወደዚህ ነው የሚል አቦ ሸማኔውን ወደ እኔ ጠራው። ማመን አልቻልኩም። በጣም ትልቅ ናት። ትንዳብሰው ኖላን መንካትን አቁም። ስትነካው አልወደደውም። እናንተ ሰዎች እብድ ናችሁ። ወይኔ ፈጣሪ። ይሄ አቦ ሸማኔ ልክ እንደ ትልቅ ድመት እኮ ነው። አቦ ሸማኔው እንዳይደክመው ብለን በሩጫዎቹ ማለት ትንሽ ረፍት እየሰጠ ነው። እና ማወቅ ከፈለጋችሁ ከአሜሪካን ሂዩማን ሶላይት ጋር አብረን እየሰራ ነው። ይህ ማለት ይህንን ቪዲዮ በምንቀርጽበት ጊዜ ሁሉም እንስሳት ያለምንም ጉዳት በጥሩ ሁኔታ እየተያዙ መሆኑን ያረጋግጣል። ምክንያቱም ዛሬ በምድር ላይ ከ8000 የሚያንሱ አቦ ሸማኔዎች ብቻ ነው የቀሩት። ለዚህም ነው እነዚህ በመጥፋት ላይ ያሉ እንስሳት በእኛ ቀረጻ ላይ በጥንቃቄ መያዛቸው ለኔ በጣም አስፈላጊ ነው። አቦ ሸማኔው በጣም የሚጮህ ድምጽ እያካካ ነው። ይሄ ማለት እኛን ወዶናል ማለት ነው። ሚሊ ለቀጣዩ ውድድር ዝግጁ ትመስላለች። ሁላችንም ስንጠብቀው የነበረው ሰዓት በመጨረሻ ደረሰ። አሁን የምታየው ትልቁ የሰውና የእንስሳ ውድድር ፉክክር ነው። ይሄ ውድድር እጅግ በጣም ትልቅ ከመሆኑ የተነሳ ማንም የሚያበላሸው ካለ እሱ ኖላን ቢሆን ይሻለዋል። የዘመናችንን ትልቁ ታሪካዊ ጥያቄ እንመልስ። ቺታ የፎርሙላ ኢ መኪናን ያሸንፋል? 3 አቦ ሸማኔ 2 የፎርሙላ ኢ መኪናን ታሸንፋለች? 1 አብረን እንይ። ሂድ። በጣም ፈጣን ነበረች እኮ መኪናው። አቦ ሸማኔን ጥሏት በረረኩ። ወይኔ ፈጣሪ። ምንም እንኳን ሚሊ ባታሸንፍም አቦ ሸማኔን በፎርሙላ ኢ የዓለም ሻምፒዮና ላይ ከሚወዳደር መኪና ጋር መፎካከር መቻሉ ራሱ አስገራሚ ነው። የመጀመሪያ መኪና ከአንድ ክፍለ ዘመን በፊት ሲሰራ ከ100,000 በላይ አቦ ሸማኔዎች በዱር ውስጥ ነበሩ። ዛሬ ግን ከ8,000 በታች የቀሩ በመሆናቸው እነዚህን አስደናቂ ፍጥረታት ከጥፋት መታደግ የኛ ኃላፊነት ነው። እኛም ሁልጊዜ ከአቅማችን በላይ እንድንጥር ማነሳሳታቸውን ይቀጥላሉ። ሚሊ ካየኋቸው እንስሳት ሁሉ በጣም ጣፋጯ ናት።